በተለምዶ ፕሮሰሰር፣ ማዕከላዊ ፕሮሰሰር ወይም ማይክሮፕሮሰሰር ብለን የምንጠራው ሲፒዩ በኮምፒውተር ሲስተም ውስጥ በጣም አስፈላጊውና ወሳኙ ክፍል ነው። በዚህ ቪዲዮ ሴንትራል ፕሮሰሲንግ ዩኒት ወይም ሲፒዩ ስለምንለው የኮምፒውተር ክፍል በዝርዝር የምንመለከት ይሆናል። ለኮምፒውተር የማቀነባበር አቅምን የሚሰጠው ክፍል ሲፒዩ ሲሆን ያለውንም እጅግ ከፍተኛ ፍጥነት በመጠቀም ማንኛውንም ፕሮግራም ለማስፈጸም በሰከንድ በሚሊዮኖች የሚቆጠሩ ስሌቶችን ያከናውናል። ሲፒዩ የኮምፒውተር ሲስተም አእምሮ ሲሆን የሂሳብ ስሌቶችና የሎጂክ ኦፕሬሽኖችን ለማከናወን ይጠቅመናል። ሲፒዩ ከተለያዩ የኮምፒውተር ሃርድዌር ክፍሎችና በኮምፒውተር ሲስተም ላይ ከሚሰሩ የሶፍትዌር አፕሊኬሽኖች ወይም መተግበሪያዎች ከምንላቸው የሚቀበለውን መመሪያዎች ያስተናግዳል። የሲፒዩ ቺፕ ማዘር ቦርዱ ላይ ባለው የፕሮሰሰር መሰኪያ ሶኬት ላይ የመቆለፊያውን መንገድ በመጠቀም በጥብቅ ታስሮ ይቀመጣል። ሂት ሲንክ ወይም ሙቀት ማስወገጃ የምንለው ደግሞ በሲፒዩ የላይኛው ክፍል ላይ ይታሰራል። ይህም የሲፒዩን ቺፕ ከመጠን በላይ በሆነ ሙቀት ከሚመጣ ብልሽት ይጠብቃል። አሁን ደግሞ ስለ ሲፒዩ ውስጣዊ አወቃቀር እንመልከት። ሲፒዩ በመሰረቱ ኢንተግሬትድ ሰርኪዩት ወይም አይሲ የሚባለው ቺፕ አይነት ሲሆን በላዩ ላይም በሚሊዮን የሚቆጠሩ አይሲ የሚባሉትን የቺፕ አይነቶች ይይዛል። እነዚህም እያንዳንዳቸው የአይሲ ቺፖች ደግሞ በላያቸው ላይ በሚሊዮን የሚቆጠሩ ትራንዚስተር የሚባሉ ጥቃቅን ክፍሎችን ይይዛሉ። ትራንዚስተር ሲሊኮን በሚባለው ሴሚኮንዳክተር ማለትም በከፊል አስተላላፊ ቁስ የተሰራ ሲሆን እንደ አነስተኛ ማብሪያ ማጥፊያ ሆኖ ያገለግላል። ይህም ማብሪያ ማጥፊያ ሁለቱን ሁኔታዎች ማለትም የመብራት ወይም የመጥፋት ሁኔታን እንዲወክል ተደርጎ ፕሮግራም ሊደረግ ይችላል። ሲፒዩ የሚገነዘበው የመብራትና የመጥፋት ተግባራትን የሚወክሉትን ሁለቱን የባይነሪ ኮዶች ማለትም 1 እና 0 ቁጥሮችን ብቻ ነው። ሲፒዩ በኮምፒውተር ሲስተም ውስጥ የሚከናወኑ ሁሉንም ተግባራት የሚቆጣጠር ክፍል ሲሆን በዚህም ምክንያት የኮምፒውተር ሲስተም አንጎል ወይም አእምሮ ተብሎ ይጠራል። ሲፒዩ በውስጡ 3 ዋና ዋና ክፍሎችን ያቀፈ ነው። የመጀመሪያው የሂሳብ ስሌቶችን የሚያሰላበት ክፍል ሲሆን ይህም አሪትሜቲክ ሎጂክ ዩኒት ወይም ኤኤልዩ ይባላል። ሁለተኛው ደግሞ የመቆጣጠሪያ ክፍል ወይንም ኮንትሮል ዩኒት ይባላል። ሶስተኛው ክፍል ማስታወሻዎችን የሚመዘግብበት ሲሆን ይህም ክፍል ሚሞሪ ዩኒት ይባላል። አሪትሜቲክ ሎጂክ ዩኒት የምንለው የሲፒዩ ክፍል የሂሳብና የአመክንዮ ወይንም ሎጂካል ተግባራትን የሚያከናውን ሲሆን ኮንትሮል ዩኒት ወይንም የመቆጣጠሪያ ክፍል የምንለው የሲፒዩ ክፍል ደግሞ ሁሉንም ውስጣዊ የኮምፒውተር ክፍሎችና ከኮምፒውተሩ ጋር የተገናኙ ሌሎች ውጫዊ ቁሶችን ይቆጣጠራል። ሚሞሪ ዩኒት ወይም የማስታወሻ ክፍል የምንለው ሶስተኛው የሲፒዩ ክፍል ደግሞ ሲፒዩ መረጃዎችን ለመመዝገብ የሚጠቀመውን በጣም ፈጣን የሆነ ሚሞሪ ወይንም ማስታወሻ የምንለውን ይይዛል። እያንዳንዱ ሲፒዩ በውስጡ የራሱ አወቃቀርና አስቀድመው የተዘጋጁ የትዕዛዛት ስብስቦች አሉት። እነዚህም የትዕዛዛት ስብስቦች የሲፒዩ መመሪያ ስብስቦች ወይም ሲፒዩ ኢንስትራክሽን ሴትስ ይባላሉ። እስኪ አሁን ደግሞ ሲፒዩ አንድን የኮምፒውተር ፕሮግራም እንዴት እንደሚፈጽም እንመልከት። በመጀመሪያ በኮምፒውተሩ ላይ የተጫነው ኦፕሬቲንግ ሲስተም የኮምፒውተሩን ፕሮግራም ከሃርድ ዲስክ ወደ ዋናው ማስታወሻ ወይም ራም ወደምንለው ይጭናል። ሲፒዩም መመሪያዎችን ከራም ላይ ተራ በተራ እየወሰደ ያስፈጽማል። ይህንንም ተግባር ኮምፒውተሩ ከተከፈተበት ጊዜ አንስቶ እስከሚዘጋበት ጊዜ ድረስ በተደጋጋሚ ያከናውናል። እያንዳንዱን ተግባር አንድ በአንድ እንመልከት። በመጀመሪያ ሲፒዩ መመሪያዎችን አንድ በአንድ ከዋናው ማስታወሻ ወይም ራም ከምንለው ወደ ራሱ መመዝገቢያ ያመጣል። እነዚህንም መመሪያዎች የሚወስደው ፕሮግራም ካውንተር ወይም ፒሲ ከሚባለው ቀጣይ ሊከናወኑ የተዘጋጁ ፕሮግራሞች በራም ላይ ያሉበት የሚሞሪ አድራሻ ከሚመዘገብበት መመዝገቢያ ላይ ነው። በመቀጠልም ሲፒዩ ከራም የወሰዳቸውን መመሪያዎች ራሱ ወደሚረዳው መንገድ ይቀይራቸዋል። ይህም ተግባር ዲኮድ ማድረግ ይባላል። ዲኮድ የተደረገውን መመሪያ ሲፒዩ ያከናውነዋል። ይህኛው ተግባር ደግሞ መተግበር ወይንም ኤክስኪዩት ማድረግ ይባላል።
በመጨረሻም ሲፒዩ ያከናወነውን ተግባር ውጤት በማስታወሻ ላይ ይመዘግበዋል። እነዚህንም ከላይ ያየናቸውን 4 ተግባራት በራም ላይ ያሉት መመሪያዎች በሙሉ ተከናውነው እስኪጠናቀቁ ድረስ ሲፒዩ በመደጋገም ያከናውናቸዋል። ይህ መረጃ የጠቀሙት ከሆነ ከጓደኞቹ ጋር ሼር በማድረግ ያጋሩት። ለተጨማሪ የቴክኖሎጂ ምክሮችና ዘዴዎች ቻናሉን ሰብስክራይብ ማድረግዎን አይርሱ። ጥያቄዎች ወይም ሌሎች አስተያየቶች ካሉት ደግሞ ከታች ባሉት የአስተያየት መስጫ ላይ ማስቀመጥ ይችላሉ። በሌላ ቪዲዮ እስከምንገናኝ ሰላም።